የእግር ህመም ተረከዝ፣ የእግር ቅስት፣ ጫማ ወይም የእግር ጣቶችን ጨምሮ በማንኛውም የእግር ክፍል ላይ የሚሰማ ምቾት ማጣት፣ ውጋት ወይም ቁስለት ሲሆን ይህም የተለመደ የጤና ችግር ነው። እግር ብዙ አጥንቶች፣ ጡንቻዎች፣ መገጣጠሚያዎችና የነርቭ ክፍሎች ያሉበት ውስብስብ የሰውነት ክፍል በመሆኑ የህመሙ ምንጭ የተለየ ሊሆን ይችላል። የህመሙ ስሜት በተለያዩ መንገዶች ሊገለጽ ይችላል። አንዳንዶች በተለይም ከአደጋ በኋላ የሚሰማ ስለታም ወይም እንደ መውጋት ያለ ህመም ያጋጥማቸዋል። ሌሎች ደግሞ ለረጅም ጊዜ ከቆሙ ወይም ከተራመዱ በኋላ የደከመ የሚመስል የቁርጥማት ህመም ሊሰማቸው ይችላል። በተጨማሪም እንደ ማቃጠል፣ የመደንዘዝ ስሜት ወይም ደግሞ እንደ መምታት ሊሰማቸው ይችላል። አንዳንዴም እግር ሊያብጥ፣ ሊገታ ወይም ደግሞ ሲነኩት ሊያማቸው ይችላል። ለእግር ህመም ብዙ መንስኤዎች ያሉ ሲሆን ቀላል ከሚባሉት መንስኤዎች መካከል ጥብቅ ያሉ ወይም ደግሞ የማይመቹ ጫማዎችን ማድረግ፣ ብዙ መራመድ ወይም መቆም እንዲሁም ደግሞ ወለምታ ያሉ ቀላል አደጋዎች ይገኙበታል። ይበልጥ አሳሳቢ የሆኑ መንስኤዎች ደግሞ እንደ ፕላንተር ፋሲያቲስ ወይም ደግሞ በተረከዝ አካባቢ ባለው የሰውነት ህብረ ህዋሳት መቆጣት ምክንያት የሚመጣ ህመም፣ አርትራይተስ ወይም የመገጣጠሚያ ህመምና ክትርነትን የሚያስከትል እንዲሁም ፍላት ፊት ወይም ደግሞ የእግር ቅስት ዝቅ ያለ ወይም ደግሞ ጠፍጣፋ መሆን ያሉ የጤና እክሎች ናቸው። የእግር ህመም እንደ መራመድ፣ መሮጥ ወይም ደግሞ መቆም ያሉ የዕለት ተዕለት እንቅስቃሴዎቻችንን ሊያስተጓጉሉና በምቾት ለመንቀሳቀስ አስቸጋሪ ሊያደርጉብን ይችላሉ። በአብዛኛው ሁኔታዎች በቂ ረፍት በማድረግ ተስማሚ ጫማዎችን በመጠቀም ቀለል ያሉ የመለጠጥ እንቅስቃሴዎችን በማድረግና ለእግራችን ተገቢውን እንክብካቤ በመስጠት ሊሻሻል የሚችል ነው። ሆኖም ግን ህመሙ ከባድ ከሆነ፣ ለረጅም ጊዜ ከቆየ፣ ከእብጠት ጋር ከተያያዘ ወይም ለመራመድ አስቸጋሪ ከሆነ የህክምና ምክር ማግኘት አስፈላጊ ነው። ከዚህ በመቀጠል እንግዲህ አደገኛ የእግር ህመም አይነቶችንና ዋጋ ሊያስከፍሉን የሚችሉ የእግር ህመም አይነቶችን በአራት ክፍል ከፍለን አንድ በአንድ ምን እንደሚያስከትሉብን እንመለከታለን ማለት ነው። ለምሳሌ አንደኛ፣ በእግር ውስጥ የደም መርጋት ወይም ዲፕ ቬን ትሮምቦሲስ የሚባለው የጤና እክል በሰውነታችን ውስጥ ባሉ ጥልቅ የደም ስሮች ውስጥ በተለይም በእግር አካባቢ የደም መርጋት ሲከሰት የሚፈጠር እጅግ አደገኛ ሁኔታ ነው። ይህ የጤና ችግር አብዛኛውን ጊዜ በአንድ እግር ላይ ብቻ በሚከሰት ድንገተኛ እብጠት፣ በጡንቻ ላይ በሚሰማ ኃይለኛ የቁርጥማት ህመም፣ የቆዳ ቀለም ወይም ደግሞ መቅላት፣ ወደ ሰማያዊነት መለወጥና የታመሙ የእግር ክፍል ላይ በሚሰማ ከፍተኛ የሙቀት ስሜት ይታወቃል። ለዚህ ችግር መከሰት ዋነኛው መንስኤ ደግሞ የደም ዝውውር መገታት ሲሆን ይህም ከቀዶ ጥገና በኋላ ለረጅም ጊዜ በአልጋ ላይ መተኛት፣ ረጅም ሰዓት ተቀምጦ መስራት ወይም ደግሞ መጓዝ፣ በእግር ደም ስሮች ላይ የሚደርስ አደጋ፣ እርግዝና፣ ከመጠን ያለፈ ውፍረትና ሲጋራ ማጨስ ለደም መርጋቱ ከፍተኛ እድልን ይሰጣሉ ማለት ነው። የዲቪቲ ዋነኛውና አደገኛው ባህሪ በእግር ውስጥ ከረጋው ደም ላይ ተላቆ በደም ዝውውር አማካኝነት ወደ ሳምባ የሚሄድ እድል ያለው በመሆኑ ነው። ይህ ሁኔታ ፓልሞናሪ ኢምቦሊዝም የሚባል ሲሆን የረጋው ደም ሳምባ ላይ ከደረሰ የኦክሲጅን ዝውውር በመግታት እንግዲህ ለድንገተኛ የህይወት ማለፍ ምክንያት ሊሆንብን ይችላል። ስለሆነም የእግር ህመማቸው ከትንፋሽ ማጠር፣ ከደረት ህመም ወይም ደግሞ ከከፍተኛ ሳል ጋር ተዳምሮ ከመጣ የረጋው ደም ወደ ሳምባ መሄዱን ሊያመለክት ስለሚችል በአፋጣኝ የድንገተኛ ህክምና ማግኘት ያስፈልጋቸዋል ማለት ነው። ይህንን አደገኛ ሁኔታ ለመከላከል ደግሞ በቂ ውሃ መጠጣት፣ የሰውነት ክብደትን መቆጣጠር፣ ሲጋራ አለማጨስና በረጅም የጉዞ ወይም ደግሞ የስራ ሰዓት ውስጥ አልፎ አልፎ እግርን ማንቀሳቀስና መለጠጥ እጅግ አስፈላጊ ተግባር ናቸው ማለት ነው። ሁለተኛው ደግሞ የሴሉላይተስ ኢንፌክሽን ነው። የሴሉላይተስ ኢንፌክሽን በቆዳና ከቆዳ በታች ባሉ ህብረ ህዋሳት ላይ የሚከሰትና በፍጥነት የሚዛመት አደገኛ የባክቴሪያ ኢንፌክሽን ነው። ባክቴሪያዎች በቆዳ ላይ በሚገኙ ጥቃቅን ስንጥቆች፣ ቁስሎች ወይም ደግሞ በፈንገስ ኢንፌክሽን አማካኝነት ወደ ውስጥ በመግባት ጉዳት ማድረስ ሲጀምሩ ይፈጠራል። ይህ ችግር በቆዳ ላይ በሚታይ ፈጣን መቅላት፣ እብጠት፣ ሲነኩት በሚሰማ ከፍተኛ ሙቀት ወይም ደግሞ መጋደና ከባድ ህመም ይታወቃል። በተጨማሪም ህመምተኛው ከፍተኛ ተኩሳትና መንቀጥቀጥ ሊያጋጥመው ይችላል። የሴሉላይትስ ዋነኛ አደጋ ኢንፌክሽኑ በአፋጣኝ በጸረ ባክቴሪያ ካልታከመ ወደ ደም ዝውውር ስርዓት ውስጥ በመግባት ሴፕሲስ ለተባለ ለህይወት አስጊ ሁኔታ ሊዳረገን መቻሉ ነው። በተለይ የስኳር ታማሚዎችና የበሽታ መከላከል አቅማቸው ደካማ የሆኑ ሰዎች ለዚህ ችግር ይበልጥ ተጋላጭ ናቸው። ስለዚህ በእግር ላይ የሚታዩ ቁስሎችን በንጽህና መያዝና ምልክቶቹ በታዩ በአጭር ጊዜ ውስጥ ወደ ህክምና መሄድ ለህይወታችሁ ደህንነት ወሳኝና አስፈላጊ ነው ማለት ነው። ሶስተኛው ነጥብ ደግሞ የነርቭ መጉዳትና የቁስል ኢንፌክሽን ነው።
የስኳር በሽታ ያለባቸው ሰዎች በእግራቸው ላይ ለሚከሰት ማንኛውም ለውጥ ልዩ ጥንቃቄ ማድረግ አለባቸው። በደም ውስጥ ያለው የስኳር መጠን ለረጅም ጊዜ መብዛት በእግር ላይ ያሉ የነርቭ ጫፎችን ስለሚጎዳ ወይም ዲያቤቲክ ኒውሮፓዚ እንዲከሰት ስለሚያደርግ ህመምተኛው በእግሩ ላይ የሚደርስን መቆረጥ፣ መለብለብ ወይም ደግሞ መቧጨር ላያውቀው ይችላል። ይህ የስሜት ማጣት ችግር በእግር ላይ የሚወጡ ትንንሽ ቁስሎች ሳይታወቁ እንዲቆዩና በፍጥነት ወደ ከባድ ኢንፌክሽንነት እንዲቀየሩ ያደርጋቸዋል። የዚህ ችግር ዋነኛ አደጋ ቁስሉ በወቅቱ ካልታከመ ወደ ጋንግሪን ወይም የህብረ ሕዋሳት መሞት በመቀየር የእግር መቆረጥን ወይም አሚዩታቴሽን ሊያስከትልባቸው መቻሉ ነው። በተጨማሪም ደካማ የደም ዝውውር መኖር ቁስሉ ቶሎ እንዳይድን እንቅፋት ይሆንበታል። ስለሆነም የስኳር ታማሚዎች በየቀኑ እግራቸውን መመርመር፣ የማይድኑ ቁስሎች፣ መግል ወይም ደግሞ የቀለም መለወጥ ስታዩ ደግሞ በአፋጣኝ ወደ ህክምና መሄድ ለህይወታችሁ ዋስትናና ከመድኃኒት ጋር የምትገናኙበት ወሳኝ መንገድ ነው ማለት ነው። አራተኛና የመጨረሻው ነጥብ ደግሞ የአጥንት ስብራት ወይም ፉት ፍራክቱረስ የምንለው ነው። የእግር አጥንት ስብራት በከፍተኛ አደጋ ወይም በተደጋጋሚ በሚደርስ ጫና ምክንያት ሊከሰት የሚችል አደገኛ ሁኔታ ነው። ይህ ችግር በእግር ላይ ምንም አይነት ክብደት መሸከም ወይም ደግሞ መራመድ አለመቻል፣ ከባድ እብጠትና አንዳንዴም የእግራችሁ ቅርጽ መለጠጥን ሊያስከትል ይችላል። በተለይ በአጥንት መሳሳት ወይም ደግሞ በከፍተኛ ስፖርታዊ እንቅስቃሴ ምክንያት የሚከሰቱ ጥቃቅን ስብራቶች መጀመሪያ ላይ ቀላል ህመም ቢመስሉም ችላ ከተባሉ ግን ሁኔታውን እያባባሱት መሄዳቸው ነው። የዚህ ችግር ዋነኛው አደጋ ስብራቱ በአፋጣኝና በተገቢው የህክምና ባለሙያ ካልታከመ አጥንቱ ተገቢ ባልሆነ መንገድ ሊገጥም መቻሉ ነው። ይህ ደግሞ ለረጅም ጊዜ የሚቆይ የአካል ጉዳት፣ የቆየ የመገጣጠሚያ ህመምና የእግር ቅርጽ መበላሸትን ሊያስከትልባችሁ ይችላል ማለት ነው። ስለዚህ ከባድ የእግር መመታት ወይም ደግሞ ድንገተኛ ከፍተኛ ህመም ሲያጋጥማችሁ የራጅ ወይም ኤክስሬ ምርመራ በማድረግ ተገቢውን ህክምና ማግኘት እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ የእግር ህመም ከቀላል ድካም እስከ ከባድ የጤና እክሎች ሊደርስ የሚችል በመሆኑ ልዩ ትኩረትን ይፈልጋል። በአንድ እግር ላይ ብቻ የሚከሰት ድንገተኛ እብጠት፣ መቅላትና ሙቀት በእግር ውስጥ የደም መርጋትን ወይም ዲቪቲን ሊያመለክት ስለሚችል የረጋው ደም ወደ ሳምባ ተጉዞ ለህይወት አስጊ ሳይሆን በአፋጣኝ መታከም ይኖርበታል። በተመሳሳይ ሁኔታ በፍጥነት የሚስፋፋው የቆዳ መቅላትና ትኩሳት የባክቴሪያ ኢንፌክሽን ምልክት በመሆኑ የጸረ ባክቴሪያ መድኃኒትን ይፈልጋል። በተለይ የስኳር ታማሚዎች በነርቭ መጎዳት ምክንያት የሚመጣን የስሜት ማጣትና የማይድን ቁስል በቸልታ ማየት እንግዲህ የለባቸውም። ምክንያቱም ይህም ሁኔታ ካልታከመ ወደ እግር መቆረጥ ሊያመራቸው ይችላል። እንዲሁም ደግሞ መራመድ የሚያስቸግር የአጥንት ስብራት ካጋጠማቸው አጥንቱ ተገቢ ባልሆነ መንገድ እንዳይገጥም እንግዲህ የራጅ ምርመራና እረፍት ማድረግ እጅግ በጣም ወሳኝ ነው። እነዚህን አደገኛ ችግሮች ለመከላከልና የእግርን ጤና ለመጠበቅ ለእግር ቅስት ድጋፍ የሚሰጡ ምቹ ጫማዎችን ማድረግ፣ በረጅም ጉዞ ወቅት እግርን ማንቀሳቀስና የሰውነት ክብደትን መቆጣጠር ተገቢ ነው። በተጨማሪም እግርን በየቀኑ መታጠብና በቂ እርጥበት በመስጠት የቆዳ መሰነጣጠቅንና ኢንፌክሽንን መከላከል ትችላላችሁ። በአጠቃላይ ማንኛውንም የእግር ህመም ከእረፍት በኋላ የማይሻሻል ከሆነ ወይም ከከፍተኛ እብጠትና ትኩሳት ጋር ከተያያዘ ሳትዘገዩ የህክምና ባለሙያ ማማከር ለተሟላ ጤንነታችሁ ወሳኝና አስፈላጊ ነው ማለት ነው። ክቡራትና ክቡራን እንግዲህ እንዲያሉ መሰረታዊ የጤና መረጃዎች እንዲደርሷችሁ ሰብስክራይብ፣ ሼር እና ላይክ ማድረጋችሁን አትርሱ ማለት እወዳለሁኝ። እንዲሁም ደግሞ ይህ መረጃ ለብዙዎች ደርሶ ተገቢ ምላሽ እንዲያገኙ እንዲሁም ደግሞ የሚሰማቸውን ስሜት አውቀው ወደ ጤና ተቋም እንዲጓዙ ሼር ማድረጋችሁን አትርሱ ማለት እወዳለሁኝ። እንዲሁም ከእግር ጋር በተገናኘ አብዛኞቻችሁ ሰዎች ስትጠይቁኝ ነበረ። እንግዲህ በጥያቄያችሁ መሰረት እንዲህ ባለ ቀለል ባለ መልኩ አንድ ቪዲዮ አዘጋጅቼላችኋለሁ። ይህ ቪዲዮ እንግዲህ የእናንተን የህመም አይነት የሚዘረዝርና ከነዚህ ውስጥ ደግሞ የሚሰማችሁ ህመምና ምን አይነት ስሜት እየፈጠረባችሁ እንደሆነ በኮሜንት ሴክሽን ላይ ብታጋሩኝ እንዲሁም ደግሞ ብታወያዩኝ ለእናንተ ተገቢው ምላሽ በመስጠት እናንተም እንግዲህ ምን ማድረግ እንደሚኖርባችሁ መወያየትና መመካከር እንችላለን ማለት ነው። እንግዲህ በቀጣይ ደግሞ እንዲያሉ የጤና መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል። ሰላም ሁኑልኝ።